ሞች እየፈለጉ ጻንቺ ጋር መጣነብ ዮራ አበባ እንድታይ የሚያረጋት መድኃኒት ብቻ ነው። ስለዚህ ሚስቴን ብቻ ሳይሆን ያልተወለደውን ልጄ ነው ይገኛል። ይሄን ሁሉ ነገር አድርጋ መተንፈስ የለባት። ይሄ ነው የሻታች ልሽቺ መጽሔት ማለት ከውጭ የመጣች መጽሔት ነች። እኔት ሽናፊን ባንዘርፎ ትመርጣላችሁ። የማውሬ ፍቅር ቃልና ልብ ላንቺ ብቻ ነው፣ ላንቺ ብቻ። በሚቀጥለው ሲመጡ ቀለም ለመቀባት አይሆንም ብዬሽ ነበር። ሀገሬ ላናግራት። ሀገሬን እኮ ዝም ብሎ ገብቶ ማየት አይቻልም። ቃኘው አስገባት፣ ችግር የለውም። የሚጠጣ ነገር ትፈልጊያለሽ? ምን እንዳደረጉ ታውቂያለሽ? እንግዲህ የሚያሰክር መጠጥ የለን። ያልኩትን ሰምተሽኛል? አዎ፣ ተረጋጊ ተረጋጊ። የምሰራበትን ቦታ እኮ ነው እንደዛ ያደረጉት። ትከፍያታለሽ። መሆን ነበረበት። አልሰማም አልሽ። ሀገሬ፣ ለመሆኑ ራስሽን ትሰሚያለሽ? በደንብ። አንቺስ? እኔ ስራዬን ሰርቼ በሰላም መኖር ነው የምፈልገው። አልደረስኩብሽም፣ አትድረሽብኝ። እኔ ሳሎን እስከ ዛሬ የሰራሽው ኃጢአት ነው የደረሰብሽ። እንደ እህቴ ልጠይቅሽ ነው የመጣሁት። ንዳዶች ጠላ ቤቴ እንዳይደርሱብኝ ንገሪያቸው። እህቴ ስለሆንሽ ኃጢአት እንድትሰሪ ልፍቀድልሽ? ራሴን የማስተዳድረው ከጠላ ቤት በማገኘው ገንዘብ ነው። ለእኔ እንኳን ባታዝኝ ለቢስ በየወሩ መስዋዕት የማወጣው ከዛው ገንዘብ ላይ ነው። ቀሰመቴ ቢስ የመረጣቸው እጆቼ ልክ እንዳንቺ አይነት እጆች ናቸው። ንዳድን ተቀላቂና አብረን ድባብን ለቢስ እናዘጋጅለት። መምጫው ቀርቧል። ከዛ በኋላ መክፈል አይጠበቅብሽም። እኔ ላድንሽ። ያንቺም የእኔም እጆች አንድ ናቸው። ሀገሬ፣ ሌሎቹን እንደምታታልዩ እኔን ማታለላች። ከማህፀን ጀምሮ አቅሻለሁ። አንቺ ማንም አልመረጠሽም። አንቺ እንደማናችንም ነሽ፣ ከማንም አትለይም። ማንም እህት የማያረገውን አድርጌልሻለሁ። ከዛ ቆሻሻ ባልሽ ገላግዬሻለሁ።
በየጊዜው ለአዲስ ህይወት የምሰጥሽን እድል መጠቀም አልቻልሽም። አሁንም እህቴ ስለሆንሽ ነው ይህን እድል የምሰጥሽ። እንዳንቺ አይነት እህት የለኝም። አንቺ እህቴ አይደለሽም። ድሮም አሁንም የማንም እርዳታ አያስፈልገኝም። የራሴ የሆነ ህይወት አለኝ። ውድ ልጄ፣ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ማሩ መጥቷል። የድባብስ በነስ ጭንቀት አብቅቷል። የድባብ ሕዝብ ተነስ፣ ማሩ መጥቷል። የድባብ ሕዝብ ተነስ፣ ማሩ መጥቷል። ምን የመሳሰሉ ዕቃዎች ይዞ መጥቷል። ጭንቀት አብቅቷል። አመለጠኝ ብላችሁ ማልቀስ የለም። በኋላ እንዳለምኑኝ። ሰው የት ሄደ? ቆንጂት ነይ። ማሩ ለአንቺ ምን የመሳሰሉ ዕቃዎች አሉት መሰለሽ? ነይ። እኔ የምልሽ ይህ ከተማው ላይ ያለው ምልክት ምንድን ነው? ምርጫ ቅስቀሳ ተጀመረ እንዴ? ምንድን ነው ይሄ? ይሄን አታውቂም? ሕይወትሽን ልቀይረው ነው። የከተማው ኮረዶች በሙሉ በዚህ ነው የሚዘንጡት። ቻፒ ይባላል። ይኸውልሽ እንደዚህ ቀጥ ብሎ ይወጣል። እንደዚህ ሲወጣ ምን አስታወሰሽ? ይኸውልሽ ከንፈርሽን ትቀቢያለሽ። እንደዚህ ብለሽ አይሽው እንዴ? ቆይ እንጂ ነይ። እሺ እናንተስ ምን ፈለጋችሁ? ምን ልስጣችሁ? ይሄ ነገር ምንድን ነው? ምርጫ ምልክት ነው እንዴ? ለበች ነው? እሷ ነገር አትሸጥም። የግል ንብረት ነች።
እንዴ ያማል እንዴ ትከፍላታለህ። ከሱ ሌላ የለኝም። ማሩ ደግሞ አያወራም። በእጄ ስበብ እንዳትሆን በእጄ ስበብ እንዴ ያባችኋል እንዴ የብጅ ሰው ምልክት ነው። ድባብ ውስጥ የሚያሰክር መጠጥ አይቻልም። ከመቼ ጀምሮ? ዕቃህን አንሳና ከዚህ ጋር ሂድ። ሰውን ማበላሸት አቁም። መሸጥ መብቴ ነው። እሺ ቀን ይዤ እሄዳለሁ። ቀጥል። ሰው ሁሉ አብዷል እንዴ? በለው 2,000 ብር የዚህን ያህል በቀላሉ አግኝተን አናውቅም። ቀላል ገዜን ግን ይመቸው። ከአሁን በኋላ እንደዚህ አይነት ሀሳቦችን ማሰብ አለብን። እንዴት? ብልጥ መሆን፣ ሽፍታ መሆን። በዚህ ብቻ አይደለም፣ ይሄንን መጠቀም አለብን። ስለዚህ በቴስታ መማታት አለብን ማለት ነው። ሰይፈ እንዴት ናችሁ? ጫሌ አይ ቦቡ ደግሞ እነዚህ እነማን ናቸው? እነሱን ተዋቸው እባክህ። አንተ ግን እንዴ ዛሬ እዚህ ተገኘ? እመጣለሁ እያችኋል ነበር። ሽፍታ የተናገረውን ያደርጋል። የት ነበርክ? ብዙ ቦታ ወንድሞቻችንን እየፈለኩ ነበር። እናንተ ብቻ ናችሁ የቀራችሁት። እዚህ የመጣሁት እናንተን ልወስድ ነው። የት ነው የምትወስድ? ስወስዳችሁ ታዩታላችሁ። ወንድሞቻችሁና አዲስ ቤተሰቦቻችሁን ትቀላቀላላችሁ። ከዛ በፊት ግን ባለፈው ያልኳችሁ ነገር ያደርጋችሁ። ምን? እስካሁን አሽናፊ አልዘረፋችሁትም? ያው እየተዘጋጀን ነው። አይቀርም። ችግር የለውም። አሁን መጥቻለሁ። አብረን እናደርገዋለን። ሰይፈ አንዴ ገዛይ አሸናፊስ ምን አድርገው መጣ? ጠብጠብ አደረከው? ወጋው? ይሄ ከአሸናፊ የተቀበልነው ብር እንካ። እኔም ስለረዳችሁኝ አመሰግናለሁ። ብሩ የሰራችሁበት ነው። ልማድ አድርጉት ማለቴ ግን አይደለም። ማን ነው ደግሞ ጭራሽ ብር እየተቀበላችሁ? ቻሌ ብሩን አልፈልገው። ሰይፈ ይሄ ገዛኝ ይባላል። ገዛኝ? ማን ስለሆንክ ነው አንተ እኛን ብር የምትካፈል? አትሰማም እንዴ አንተ ሽማግሌ? ሰይፈ ተረጋ። እንደውም እንዳለ ኪስ ውስጥ ያለውን ገንዘብ ፈልጓል። ታመጣለህ፣ ከዛይን ከዘራ ሰጣለህ። አይ እየቀለደ ነው ሰይፈ። ተው በቃ። እየቀለድኩኝ አይደለም። ታመጣዋለህ። አይ ሰይፈ
እሱ እንደኛ ሽፍታ ነው። ሽፍታ እሱ እሳቸው ልበል እንጂ ሽፍታ ነኝ ብሎ ቀለደባቸው አይደል? ሽፍተኛ ብቻ ነው። አረ ሰይፈ ቶ በቃ ይደብራል። አድነውካል። እናንተ ነው የመላኩ አባት ይቅርታ። ማሩ ነው በለው። ያንቺ ደግሞ ይባስ። እኔ 1-2 ጠርሙስ ተሰበረ ብዬ ተናድጃለሁ። ያልተሰበረ 1-2 ጠርሙስ አይጠፋም። ፈልግና ውሰድ። ቆይ ምን ተፈጥሮ ነው? እያየው እውነቱን ስነግርሽ ትንሽ ደስ ብሎኛል። አንቺም እንደ ሌሎቹ ፊትሽን ያንን ነገር ተቀብተሽ አገኝሻለሁ ብዬ ፈርቼ ነበር። ያው ከሱ ይሻላል ብለህ ነው? ቆይ ምን አድርጉ ነው የሚሉን? እኔ እንጃ። አገሬን እቻለቃቸው። ሂድና እሷን ጠይቃት። ያቺ እብዴትሽ ማሩ ደግሞ እሱ አጥመውም። ማሩ እኮ ሲያውቃል ጨለማ ነገር ነች። እንዳንቺ አይደለችም። አንቺ ቆንጆ ነሽ። ቆንጆ መንታ ናችሁ ይላሉ እንጂ መልክ ራሱ አንቺ ትበልጫታለሽ። ታዲያው ምን ተሻለ? ያው እንደምታዩ ምንም መጠጥ የለም። ለእሱ ነው የመጣሁ አይደል? ኧረ እሱን ተይው። አንቺን ብዬ ነው የመጣሁት። ምን እያስተካከልኩ ነው። እንደዚህማ ትቼው አልሄድም። ነይ ቀስም ነይ አይዞኝ ሞክሪያ እንዴ። ይቺን በኋላ አሸናፊን ከመዝረፋችን በፊት ወንድሜ እንደሆናችሁ ማረጋገጥ እፈልጋለሁ። ወንድሞቼን ወንድም የሚለው ቃል እንደዚህ ቀላል አይደለም። እርግጠኛ ካልሆንክ አትበለው። እርግጠኛ ነኝ። ቤተሰቦች መሆንና ሽፍታ መሆን ነው የምንፈልገው። ቦቦ ታዲያ ምን ሆኖ እንደዚህ ለምቦጭ ነው የጣለው? ይህንን እድል እኮ እኔ ለተመረጡ ሰዎች ነው የምሰጠው። ቦቦ ምን ሆናል?
ቻሊ ግዛኝ፣ እንደዛ ማድረግ አልነበረብን። የቀደሙ ሽማግሌ ነው። አንተ ፈርተው ነው እንዴ? እንደዚህ በጭባጫ ወንድም እንዲኖረኝ አልፈልግም። አይደለም እኮ ሰይፈ፣ ገዛኝ ጓደኛችን ስለሆነ ነው። ሽፍታ ጓደኛ የለው። ጓደኞቹና ቤተሰቦቹ ሽፍታ ወንድሞቹ ናቸው። ወንድሞች መሆን ትፈልጋላችሁ? አዎ። ይሄን እጄን ጨብጠ እኔ የምገባለን ቃል አንተም ከደገምከው ለዘላለም ወንድማማቾች እንሆናለን። ሞት እስከሚለየ ወንድማማቾች ነው። ሞት እስከሚለየን ወንድማማቾች ነው። ቦቦ ተነስ። ስንፈልገው የነበረውን ቤተሰብ አግኝተናል። አሁን ባለቀ ሰዓት አትንበጭ። ፈርቼ አይደለም እና ቦቦ ለእኔ ስትል አድርገው። አንተን ጥዬ መሄድ አልችልም ታውቃለህ። ሞት እስከሚለይ ሞት እስከሚለይ ወንድማማቾች ወንድማማቾች ተደብቃ ያመለጠች አረቄ
ይህን ነገር ባልሰራው ይሻል ነበር። ለራሴው ሰላም ስል ይሻል ነበር። ብዙ ጊዜ አንተ ማስፈራሪያ ነው። ግን ቢሆንም የቀሰም ጠላ ቤት ያለዚች ማጭድ የቀሰም ቤት አይመስልም። ልክ ብለሃል። ግን ለምንድን ነው የረዳኸኝ? ምክንያቱንማ ታውቂዋለሽ። ምን ፍቅር ምናምን እያልክ የምትቀልደው ነገር እንዴ? ቀልድ አይደለም። አንዳንዴ ቀልድ አበዛ ይሆናል፣ ግን ሁሉም ነገር ቀልድ አይደለም። ግን ተስፋ ያለው ይመስልሻል? ይቅርታ ማሩ፣ ግን ከጓደኛ በላይ ምንም ልሆን አልችልም። ገና ራሴን እየፈለግኩ ነው። አይታወቅም። ምናልባት ራስሽን ፈልገሽ ካገኘሽ በኋላ ማሩ ሊያስፈልግሽ ይችላል። አይታወቅም። ወንድማማችነታችንን ለማክበር እችን እንጠጣለን። ቦቦንካ አልፈልግም። ቦቦ ተቀበልና ጠጣው። አልጠጣም። ቦቦ ከዚህ በኋላ ወንድም ቻሌ ብቻ አይደለም፣ እኔም ወንድም ነኝ። እኔ ደግሞ የቤተሰቦቻችን መሪ ነኝ። አርግ ያልኩን ነገር ካለ ምንም ጥያቄ ታደርገዋል። እንከለጣ ቦቧል ደግሞ ጠጣ። አልጠጣም አልኩህ እኮ። ጠጣ። አልጠጣም አለህ። ቅድም ስላልመጣሁ ነው እዚህ ድረስ እንድለጣጥፍ የመጣው። ሰይፈ ሰውየውን በቃ ተው። አልተውም። ትሰማኛለህ? ወንድሞቼ ናቸው፣ አያገባህ። አንተ ግን ጠጣ። ወንድም አይደሉም? አልጠጣም። ወንድማማቾች እንደሆነ በደም ቃል ገብተህልኛል። ሞት እስከሚለየን ወንድማማቾች ነን። ነገርኩህ እኮ አንተ ወንድሜ አይደለም። ወንድምነታችንን ምን እንደሚያፈርሰው ታውቃለህ? ሞት ብቻ። ወንድሜ አይደለም። ይፍረስ ወንድሜ። ወንድምህ አይደለሁም። ሰይፈ ምን እያደረግህ? ቻሪስ ወንድማችን አይደለም። ሰይፈ ምን እያደረግህ?
በተነፈሰ ቁጥር የቤተሰቦቻችን ማገር የሆነውን ቃል እያፈረሰ ነው። ሰይፍ አትነካው። ሂድ ሂድ። ዞር በል አንተ ሽማግሌ። ና ሞክረኝ። አንተ ወንድሜ ምንም አላደርግ። ቦቦ ግን ያፈረስከውን ቃል በደም ተመልሰዋል። ፍቀድ። ሽፍቶች ከሌቦች የሚለየን አንዱ ነገር ቃል ነው። ቃላችንን ካላከበርን ያው ተራ ሌቦች ነን ማለት። አንተ ወንድሜ እንደምትሆን ቃል ገብተህልኛል። እዛ ቤተሰቦች ይጠብቁናል። ና አብረኝ እንሂድ። ቦቦን ጥዬ የትም አልሄድም። ለወንድም ያለን ታማኝነት አከብርልሃል። የመጀመሪያ ቀንም ለወንድሞች ራስን አሳልፈህ እንደምትሰጥ ስላየሁ ነው ቤተሰቤን እንድትሆን የጠየቅኩ። አሁን ግን ቦቦ ወንድም አይደለም። ወንድሞችህ እኔና እዚያ ያሉ ቤተሰቦች ናቸው። በቃ ሂድ። በቀጣይ ሳገኝ እየሄዳለሁ። አሊያም እንደ ቦቦ ሞት ይለየናል። ሞት እስከሚለየን ወንድማማቾች ነን። ያሟል እንዴ? አንተ ባታግዝልኝ ራሱ አያቅተኝም ነበር። አይኑን ጠበጠብ ነበር ማረግለት። ኧረ እንኳንም ሄደ ተርፏል እኮ። ምን ሆነ ነው? አይ ምንም። ቦቦ ሰይፈ ምንድን ነው ያላችሁ? አይ ምንም። የመላኩ አባት እንሂድ። ንገረኝ። አብረን ነው እንድንሄድ ነው። ሽፍቶች ሊያደርገን ነው። በየከተማው እየዞረ ወንድሞች እየፈለገ ነው። ከዛ ሁላችንም ተሰብስበን ቤተሰብ እንሆናለን። የሽፍታ ቤተሰብ። ለዛ ነው ዛሬ የመጣው።
እኛንም ይዞ ሊሄድ እጅህ ቆሰለውስ? ቃል አስገብቶ ነው። ምን ብሎ? ሞት እስከሚለየን ወንድማማቾች ነን። አዎ መላኩ አባት እንዴት አወቅ? በደም እጅ ጨበጥከው? ጨበጥከው ወይ? አዎ። ምንድን ነው? ቻሌ ና ቁጭ በል። ቁጭ በል። አሁንም የምነግራችሁን ነገር በደንብ አዳምጡኝ። ሰይፈን ከዛሬ በኋላ እንዳታገኙት። እሱ ወንድማችሁ አይደለም። ወንድማችሁም ቤተሰባችሁም እርስ በርስ ናችሁ። ለምንድን ነው የማናገኘው? ቻሌ ዝም ብለሽ በለኝ። አንተ ባትለኝ ምን ያላገኘውም ከዚህ በኋላ ቦቦን ካልፈለገን የማልፈልገው። ጥሩ። ሰይፈን ድባብ ውስጥ ድጋሚ ካገኛችሁት ለኔ ያሳውቁኝ። የመላኩ አባት ቃል ያስገባንን ነገር ግን እንዴት አወቀው? ጎ እንዴት ነው? ሰላም ሰላም። እንዴት ነው? ይቅርታ ቆየዋል። ችግር የለውም። ያችን ነገር አመጣ ግን ሰላም ነው? ምንም አይደለም። ምንም አመጣው። እርግጠኛ ነህ? ሰላም ነው? አማካሪ ነው፣ ነጋዴ። ጎ